አሜን በሉ። በሉ የሆነ ቢዝነስ ብቻ ይከፈትላችሁ። እንደ ፍቃዱ የሆነ አገልግሎት ብቻ ወደ እናንተ ይምጣ። እንደ ፍቃዱ የሆነ ሐሳብና ሥራ ብቻ በኢየሱስ ስም እጃችሁ ይግባ። በጌታ በኢየሱስ ስም ከፊት ይልቅ እንደ ወገግታ ይህ የእግዚአብሔር ሐሳብ ይበራላችኋል። እስቲ በጌታ በኢየሱስ ስም ይሆንላችኋል። አቦ ልጸልይላችሁ ብሏል የሐረር ሰው። አቦ ልጸልይላችሁ በጌታ በኢየሱስ። በሮሜ መጽሐፍ ምዕራፍ 1 ቁጥር 10 ላይ ያለውን እግዚአብሔርን ቃል እንደዚህ ያነባሉ። ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። ጸሎቴ ሁሉ ጊዜ አስባችኋለሁ። አሁን ደግሞ በመጨረሻ እግዚአብሔር ፍቃድ ወደ እናንተ የድል ህይወት መንገድ እንዲከፈትልኝ ቁጭ በሉ ዘንድ እጸልያለሁ። ከመጽሐፉ ጋር አብሮ ተያያዥነት ያለውን በጣም ህይወታችሁ ሊለውጥና የእግዚአብሔርን ፍቃድ እንዴት ማወቅ እችላለሁ ብላችሁ ቆንጆ ትምህርት አሁን እንማራለን። ክብር ለጌታ ይሁን። ቀደም በመጽሐፉ ዝግጅት ውስጥ ያገለገላችሁኝ፣ የረዳችሁኝ፣ አብራችሁኝ የሆናችሁ፣ የደከማችሁ፣ የለፋችሁ ሁላችሁ እግዚአብሔር ይባርካችሁ። በዚህ ፕሮግራም ላይ የተገኛችሁ፣ ጥሬን ያከበራችሁ፣ የመጣችሁ ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። መቼም የብዙዎቻችን ትግል ክርስትና አንድ ጊዜ ከገባን በኋላ እንደ ፍቃዱ መኖር፣ እንደ ፍቃዱ መውጣት፣ እንደ ፍቃዱ መግባት፣ እንደ ፍቃዱ ማድረግ፣ እንደ ፍቃዱ ማግባት፣ እንደ ፍቃዱ የሆነን ህይወት ለመኖር የማንፈልግ ሰዎች በምድር ላይ የለንም። ዋንኛውና መሰረታዊ በተለይም ደግሞ ትንቢት የሚባለውን አገልግሎት በዋንኛነት ከምናፈላልግበት አንዱና ዋንኛው ምክንያት የእግዚአብሔርን ፍቃድ ምን እንደሆነ ለማወቅ ካለን መሻትና ጉጉት የተነሳ ወዳጆቼ ዛሬ ከወትሮ በተለየ መልኩ በጣም ሊጠቅማችሁ በሚችል ሾርት ኤንድ ፕሪሳይዝ በሆነ መልኩ የእግዚአብሔርን ፍቃድ እንዴት ማወቅ እችላለሁ ለህይወቴ የሚለውን አካፍላችኋለሁ። የእግዚአብሔርን ፍቃድ እንዴት ለህይወቴ ማወቅ እችላለሁ የሚለውን ከማየታችን በፊት የእግዚአብሔር ፍቃድ ራሱ ምንድነው የሚለውን ሐሳብ ብናነሳ የመጀመሪያው ለምሳሌ የእግዚአብሔር ፍቃድ ማለት ፈቀደ ጌታ ቢፈቅድና ብንኖር ሐዋርያው ጳውሎስ በጸሎቴ ሁሉ ጊዜ አስባችኋለሁ አለና አሁን ደግሞ በመጨረሻ በእግዚአብሔር ፍቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ ጸልዩልኛል። የእግዚአብሔር ፍቃድ ማለት ለህይወታችሁ ዕጣ ፋንታ ማለት ነው። ዕጣ ክፍላችሁ ማለት ነው። የነገ እንቅስቃሴያችሁን የዕለት ተዕለት ህይወታችሁን መውጣትና መግባታችሁ በሮሜ መጽሐፍ ምዕራፍ 1 ዲተርማይን የሚያደርግ የእግዚአብሔር ሐሳብ ቁጥር 1 ላይ እንደ እግዚአብሔር ሁለተኛው የእግዚአብሔር ፍቃድ ማለት ሰዎችን ወደ ራሱ ሐሳብ የሚለይ የመለኮት ጥሪ ማለት ነው። ሰዎችን ወደ ሐሳቡ የሚለይ ወደ ራሱ ሐሳብ የሚጠራ የመለኮት ጥሪ ማለት ነው። ስለዚህ አንድም የእግዚአብሔር ፍቃድ ለህይወታችሁ ዕጣ ፋንታ ነው። ሁለትም ደግሞ ሰዎችን ወደ ራሱ ሐሳብ የሚለይ የመለኮት ጥሪ ነው። እጆቻችሁን ከፍ ታደርጋላችሁ። ከፍ አድርጉ እጆቻችሁ። የእግዚአብሔር ፍቃድ ዕጣ ፋንታ ነው ካልኳችሁ የእግዚአብሔር ፍቃድ ሰዎችን ወደ ራሱ ሐሳብ የሚለይ መለኮታዊ ጥሪ ነው ካልኳችሁ በጌታ በኢየሱስ ስም ከፊት ይልቅ እንደ ወገግታ ይህ የእግዚአብሔር ሐሳብ ይበራላችኋል። እስቲ በደንብ አርጉና አሜን በሉ። እንደ ፍቃዱ የሆነ መንገድ ብቻ ይከፈትላችሁ። እንደ ፍቃና እንዲሁ ከሞቅታ አንፃር ሳይሆን እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ እያንዳንዱ መውጣትና መግባታችሁ እንደ እግዚአብሔር ሐሳብ ይሆንላችኋል። በጌታ በኢየሱስም ይሆንላችኋል። አቦ ልጸልይላችሁ ብሏል የሐረር ሰው። አቦ ልጸልይላችሁ በጌታ በኢየሱስ የሆነ ቢዝነስ ብቻ ይከፈትላችሁ። እንደ ፍቃዱ የሆነ አገልግሎት ብቻ ወደ እናንተ ይምጣ። እንደ ፍቃዱ የሆነ ሐሳብና ሥራ ብቻ በኢየሱስም እጃችሁ ይግባ። የእግዚአብሔር ሐሳብ፣ የእግዚአብሔር ዕቅድ፣ የእግዚአብሔር ፍላጎት የሌለበት የትኛውም ነገር ከመንገዳችሁ ላይ የተከለከለ ይሆን። ማላቫንታ ዊላ ኢላቫንቲ ዘሌጌቴኔቪና
የጸለይኩላችሁ ጸሎት ምን እንደሆነ በደንብ ከሰማችሁኝ እውነት ነው። እንደዚህ አይደለም አሜን የምትሉት። የሰው ሐሳብ ያለበት የትኛውም ሐሳብ ከሌለበት ማግኘት ይሻላል። የሰው ሐሳብ ያለበት የትኛውም ነገር የተከለከለ ይሆን። ዝቅታም ቢሆን እንደ ሐሳቡ ይሁንላችሁ፣ ማጣትም ቢሆን እንደ ሐሳቡ ይሁንላችሁ። እንደ እግዚአብሔር ፍቃድ የሆነ ዝቅታ እንደ እግዚአብሔር ፍቃድ ካልሆነ ከፍታ ይሻላልና በኢየሱስም ዘንድሮ የእግዚአብሔር ሐሳብ ፍንትው ብሎ እጃችሁ ይግባ። የእግዚአብሔር ፍቃድ ዕጣ ፋንታ ነው። ሰዎችን ወደ ራሱ ሐሳብ የሚጠራ መለኮታዊ ጥሪ ነው። ይሄ ጥሪ ለሊት በመኝታችሁ ላይ፣ ይሄ ጥሪ በመንገዳችሁ ላይ፣ ይሄ ጥሪ በመስሪያ ቤታችሁ ላይ ወደ ሐሳቡ ወደ ፕሮግራሙ ማታሊፋንታ በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። አሜን። ሶስተኛ የእግዚአብሔር ፍቃድ ማለት የእግዚአብሔር ስነ ምግባራዊ ሕግ ማለት ነው። የእግዚአብሔር ፍቃድ ማለት የእግዚአብሔር ስነ ምግባራዊ ሕግ ማለት ነው። የእግዚአብሔር ፍቃድ ከዝሙት እስከ መጨረሻው የሚያኖራችሁ የእግዚአብሔር ፍቃድ ብቻ። መጽሐፍ ምዕራፍ 4 ከቁጥር 2 እስከ 4 ያን ነው የሚለው። የእግዚአብሔር መለኮታዊ ስነ ምግባር የእግዚአብሔር ፍቃድ ማለት የእግዚአብሔር ፍቃድ የሰው ሐሳብ ያስጀምራል እንጂ አያስጨርስም። የሰው ሐሳብ ይጀምራል እንጂ አይቀጥልም። የእግዚአብሔር ፍቃድ ይገርማችኋል። ያስጀምራችኋል ብቻ አይደለም፣ ያስቀጥላችኋል ብቻ አይደለም፣ ያስፈጽማችኋል። አሜን ይባላል። እስከ መጨረሻ የሚያኖራችሁ ተርቡላንስ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ወጀብ ሊኖር ይችላል። እንደ እግዚአብሔር ሐሳብ የተጀመረ የትኛውም ነገር ከዳር ይደርሳል እንጂ መሃል ላይ አይቀርም። አሜን ይባላል። እስከ መጨረሻው የሚያኖራችሁ ትምህርታችሁ አይደለም። እስከ መጨረሻው የሚያኖራችሁ ቢዝነሳችሁ አይደለም። እስከ መጨረሻው የሚያኖራችሁ የሰዎች መልካም ፈቃደኝነት አይደለም። እስከ መጨረሻው የሚያኖራችሁ እስከ ሽበት እስከ ሽምግልና ድረስ የሚያኖራችሁ በጉልበታችሁ ጊዜ ብቻ አይደለም፣ በድካማችሁ ጊዜ ስለና ሃሌሉያ አሜን ነው። ዲዩኖ ዛት የእግዚአብሔር ፍቃድ የክርስቶስ እውነተኛ ወንድምና እህት የምትሆኑበት ማለት እንደሆነ ጻፉልኝ። እዚህ ሰዎች የክርስቶስ እውነተኛ ወንድምና እህት የሚሆኑት ብቸኛ እህትና ወንድም የሚሆኑበት መንገድ የእግዚአብሔር ፍቃድ ነው። ሰው ከእግዚአብሔር ፍቃድ በተቃራኒው የሄደ የኢየሱስ ወንድምና እህት መሆን አይችልም። ወዳጆቼ የእግዚአብሔር ፍቃድ የቱንም ያህል ከባድ ቢሆን መራራ ቢሆን ከአስፋልት ይልቅ ፒስታው ቢበዛ ከሜዳው ይልቅ ቁልቁለቱና ዳገቱ ቢበዛ በዛ በእግዚአብሔር ፍቃድ የሚሄዱ ሰዎች የሚጨርሱት ሀብታም ሆኖ እንዳይመስላችሁ፣ ዝነኛ ሆኖ እንዳይመስላችሁ፣ የኢየሱስ ወንድምና እህት ሆኖ ነው የሚጨርሱት። የኢየሱስ ወንድምና እህት ሆኖ ነው የሚጨርሱት። ልጁ በወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ተብሎ እንደተጻፈ የፍቃዱ መንገድ በውስጣችሁ የሚሰራው ኢየሱስ ነው። ያንን መንገድ ተጉዛችሁ ስትጨርሱ ቁርጥ ወዳጆቼ የእግዚአብሔር ፍቃድ ዋነኛ ዓላማ በዚህ ምድር ላይ ስኬትን ማጎናጸፍ አይደለም፣ ዝነኛ ማድረግ፣ ባለጠጋ ማድረግ። የእግዚአብሔር ፍቃድ ዋነኛ ዓላማው በዚህ ምድር ላይ እናንተን ታዋቂ ማድረግ ወይም በጣም the richest person ማድረግ አይደለም። እናንተን የእግዚአብሔር ፍቃድ ዋነኛ ዓላማው ትክክለኛ የክርስቶስ ደቀ መዝሙር ማድረግ ነው። ጻፉ። አጣብቂኙ ለምን መሰላችሁ? ትክክለኛ የክርስቶስ ደቀ መዝሙርን ለማድረግ። ፈተናው ለምን መሰላችሁ? ትክክለኛው የኢየሱስ ደቀ መዝሙር ለማድረግ። ውጣ ውረዱ ለምን መሰላችሁ? ትክክለኛው የኢየሱስ ደቀ መዝሙር ለማድረግ። በኢየሱስ ሕይወት ላይ ችንካሩ ለምን መሰላችሁ? ጦሩ ለምን መሰላችሁ? የሸዋ አክሊሉ ለምን መሰላችሁ? የእግዚአብሔርን የልቡን ሐሳብ ለመፈጸም። ጅራፉ ለምን መሰላችሁ? አጥንቱ ጠርሙሱ ለምን መሰላችሁ? ንቀቱ፣ መዋረዱ፣ መደብደቡ ለምን መሰላችሁ? የእግዚአብሔርን የዘላለም እቅድ ለመፈጸም። ልክ እንደዚሁ የእግዚአብሔር ትክክለኛ ዓላማ ሰዎችን በምድር ላይ ስኬታማ ማድረግ ሳይሆን ወዳችኋለሁ። ዛሬ ጸለይኩላችሁ። የእግዚአብሔርን የፍቃዱ መንገድ ስትጓዙ ቲፎዞ የላችሁም። እውነት ብቻችሁን ነው የምትጓዙት፣ ብቻችሁ። ይሄው ዛሬ ጸለይኩላችሁ። ከየት እንደሆነ የማታውቁት የመለኮት ኃይል
በውስጣችሁ ገብቶ ይሙላባችሁ። እስቲ በደንብ አርጋችሁ አሜን። በደንብ አርጋችሁ አሜን በሉ። እንደ ፍቃዱ የሚሄዱ ሰዎች አይወድቁም አይደለም፣ ይወድቃሉ። ነገር ግን ወድቀው አይቀሩም። እንደ ፍቃዱ የሚሄዱ ሰዎች አይቸግራቸውም አይደለም፣ ነገር ግን እንደ ቸገራቸው አይቀሩም። ይገርምሃል፣ እግዚአብሔር አምላክ በትውልድ መካከል ለጨለማው ብርሃን አርጎ ያስነሳቸዋል። ይሁን አሻታችሁ ሳይሆን ይሁን ኢየሱስን የሚሸልከው ሰማይን በምድር የሚተርክ ወይኔ የዚህን ምድር ጉዞ ስትጨርሱ የስኬታማነትና የዝነኝነት ወይኔ በትውልድ መካከል አንድ ጻድቅ የሆነ ኖህ የሚባል ሰው ነበረ። ኢዮብ የሚባል አንድ ንጹህ ሰው ነበረ ተብሎ እንደተጻፈ ኢትዮጵያ እንደ ሀገር ኮንፊውዥን ውስጥ በገባች ጊዜ አንድ በጽድቅ የሚነግድ ሰው ነበረ። አንድ በጽድቅ የሚያገለግል ሰው ነበረ። አንድ ወጣት ነበረ፣ የጊዜውን የናቀ የዘላለሙን የተቀበለ። እንዲህ ተብሎ ይጻፍልሃል። አሜን በል። የፈርዖንን ቤት ጮማና ጠጅ እንደናቀው ሙሴ የእናንተ ታሪክ ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ ገልባጭ እስክት ሞራ ገላጭ ምናምን እናንተ ላይ የሚመተተው ቀርቶ መጽሐፍ የህይወታችሁ ይሄ ባዮግራፊያችሁ ገረሙ ድረስ ውጩም ውስጡም ይቀየራል። ውስጡም ውጩም ይቀየራል። አንድ ሴት ነበረች ያላገባች፣ ዮሴፍ ለሚባል ጠራቢ ጮኛ የሆነች፣ ራሷን በቅድስና የጠበቀች፣ ሰማይ ደግሞ የዘላለም እቅዱ ሊሰራ ሲያስብ አይን ውስጥ የገባች። መጣ መልአኩን ላከ፣ ገባች። ይቺ ሴት መረሳት አትችልም። ይቺ ሴት ማርያም ትባላለች። ልክ እንደዚህ እርድናውም የቀረባችሁ ለፍቃዱ፣ ብዙ ነገር የቀረባችሁ ለፍቃዱ፣ ሰማይ በምድር ሊሰራ ላሰበው ለዛ ነገር ሁሉን ነገር ትታችሁ፣ ሁሉ ነገር ቀርቶባችሁ እግዚአብሔር ስራውን ሊሰራባችሁ ስለማትችሉ ስለማታውቁ ስለሌላችሁ ሳይሆን የእግዚአብሔር ፍቃድ ትክክለኛ ዓላማ ሰዎችን ስኬታማ ማድረግ ሳይሆን እውነተኛ የክርስቶስ ደቀ መዝሙር ማድረግ። ሰው በእግዚአብሔር ቤት ይገዛል፣ ቤተሰብ አይገዛም። በዛ ውስጥ ይሆን አይሆን ብቻ አይደለም። በዛ ውስጥ ሀብታም ልትሆን ትችላለህ። ዳዝ ማተር። ሁላችንም እንጀራ በወጥ እንጂ እንጀራ በወርቅ አንበላም። አንድ አልጋ ላይ ነው የምንተኛው። በአንድ ማታ 40 አልጋ ላይ መቼም ልንገርህ፣ የትኛውም ኢትዮጵያ የሚኖረው ኑሮ መኖር አያቅትህም። ሶፋ፣ ፍሪጅ፣ ቴሌቪዥን፣ ሽሮ በቃ አለቀ። ወዳጆቼ ኢየሱስ በዮርዳኖስ ወንዝ ሲጠመቅ ከሰማይ እንዲሚል ድምጽ መጣ። የምወደው በሱ ደስ የሚለኝ፣ የምወደው በሱ ደስ የሚለኝ እርሱን ስሙት እንደተባለ እግዚአብሔር መናገር ሲጀምር ከሰማይ እንደዚህ የሚል ድምጽ እናንተ ሰፈር፣ እናንተ ቸርች ይሰማል። የምወደው እንደ ልቤ የሆነ በኢየሱስም ይሄ ይሁንላችሁ። የምወደው አልሰበከም፣ አጋንንት አላወጣም፣ ሽባ አልተረተረም፣ ገና አገልግሎት አልጀመረም። ግን በልቡም በነፍሱም ሲያየው የምወደው እንደዚህ ጸልይ፣ የምወደው እንደተባለ ባለስልጣን የምትሆኑ ሚስዮናውያን ናችሁ። ባለሀብት የምትሆኑ ሚስዮናውያን ሁላችሁ እናንተ የምታስተዳድሯቸው ሰራተኞች እንኳን ሲያዩዋችሁ ኢየሱስን እስኪያዩ ድረስ ማይቲ የሆነ እግዚአብሔር ግሎሪ በህይወታችሁ ላይ ይሁን። አሜን ነው። እስቲ በደንብ አሜን በሉ። ታውቃላችሁ የእግዚአብሔር ፍቃድ ምጽፉ ሰዎች አፍቃሪ፣ ይቅርባይ፣ ቸር፣ አመስጋኝና በልብና በኑሮ ንጹህ ነው የሚያደርግ ሰው። የእግዚአብሔር ፍቃድ ሲገባው አፍቃሪ ይሆናል። ሰው የእግዚአብሔር ፍቃድ ሲገባውና ህይወቱ ሲሆን ይቅርባይ ይሆናል። ሰው የእግዚአብሔር ፍቃድ ህይወቱ ሲሆን የዕለት ተዕለት ምልልሱ ሲሆን አመስጋኝ ይሆናል። በልቡና በኑሮ ንጹህ ይሆናል። ሰው የእግዚአብሔር ፍቃድ ሲገባው፣ ሰው የእግዚአብሔር ፍቃድ የሱ ሲሆን የእግዚአብሔር ፍቃድ ምን ያደርጋል መሰለህ? አፍቃሪ፣ ይቅርባይ፣ አመስጋኝ፣ በልብና በኑሮ ንጹህ ያደርጋል። እዚህ በልቡና በኑሮ ንጹህ የሆነ መጽሐፍ እንደሚናገር ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹህ ሆነ፣ በቅድስናው ስፍራ ይቆማል። ልበትዳር ሆነ ተብሎ እንደዚህ በአገልግሎት በስራ ትክክለኛ ውሳኔ መወሰን ሳይሆን ትክክለኛ ሰው መሆን።
ኒው ሞዴል ዲፊኒሽን እንገራችሁ ስለ እግዚአብሔር ፍቃድ። የእግዚአብሔር ፍቃድ መሆንን እንጂ መወሰንን አይደለም የሚያወራው። የእግዚአብሔር ፍቃድ በኑሮክ፣ በትዳርህ፣ በአገልግሎትህ፣ በስራክ ትክክለኛ ውሳኔ መወሰንን ሳይሆን ትክክለኛ ሰው መሆንን ነው የሚያወራው። እደግመዋለሁ። ላግባት ብለህ የእግዚአብሔር ፍቃድ እንድታገባት ሚስት እንድትሆን የምትወስንበት ትክክለኛ ውሳኔ ሳይሆን ትክክለኛ ባል የምትሆንበት ነው። የሰማኝ ሰው ካለ ታዲያ እንዲህ አትሉም እንዴ? የእግዚአብሔር ፍቃድ ትክክለኛ ሚስት የምትፈልግበት አይደለም፣ ትክክለኛ ባል የምትሆንበት ነው። የእግዚአብሔር ፍቃድ ትክክለኛ አገልጋይ የምታፈላልግበት አይደለም፣ ትክክለኛ አገልጋይ አይደለም። ለምሳሌ የእግዚአብሔር ፍቃድ አፍቃሪ፣ አመስጋኝ፣ ይቅር ባይ፣ ቸር፣ በኑሮና በልብ ንጹህ ነው የሚያደርገው። ወዳጆቼ እንዲህ ብላችሁ ጻፉ። ብዙዎቻችን የእግዚአብሔርን ፍቃድ የምንፈልገው ከመወሰን ጋር ነው እንጂ ከመሆን ጋር አይደለም። ለመወሰን እኛ እኮ ትክክለኛ ሰዎች አይደለም። ትክክለኛ ሰዎች አይደለንም። ትክክለኛ ትዳር እንፈልጋለን። ትክክለኛ ሰዎች አይደለንም። ትክክለኛ አገልጋይ እንፈልጋለን። ትክክለኛ ሰዎች አይደለንም። ትክክለኛ ስራ እንፈልጋለን። የእግዚአብሔር ፍቃድ ደግሞ ትክክለኛ ውሳኔ እንድትወስንና እንዳትወስን ሳይሆን የሚፈልገው ትክክለኛ ሰው እንድትሆን። በፍጹም የእግዚአብሔር ፍቃድ ከውሳኔ ጋር አይደለም፣ ከመሆን ጋር። ታታችሁ የፈለገበት ይመታል። ኦኬ ሃይዌይ ላይ እንደሚነዳ እንዴት ማወቅ ይችላል? ልቅቅ ብላችሁ አቤት 2016 ዓመታችሁ ሃይዌይ ላይ እንደሚነዳ ሰው ነው የምትኖሩት። ባይ ዘ ወይ ትክክለኛ ሰው ፍለጋ ውሳኔ ለመወሰን አይደለም የሚሄደው። ትክክለኛ ውሳኔ ትክክለኛ ሰው አያረገም። ትክክለኛ ሰው ትክክለኛ ውሳኔ ይወስናል እንጂ አንተ ካልተስተካከል ውሳኔ አይስተካከልም። አንተ ስትስተካከል ውሳኔ ይስተካከላል። አንደኛ የእግዚአብሔር ፍቃድ እንዴት ማወቅ ይችላል መሰላችሁ? በኤፌሶን መጽሐፍ ምዕራፍ 5 ቁጥር 15 እስከ 17 በጥበብ እንደሚል። በጥበብ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንድትኖሩ ተጠንቀቁ። ሁለተኛ የጌታ ፍቃድ ምን እንደሆነ አስተውሉ፣ አንብቡት። ፍቃዱን ለማወቅ ይላል በጥበብ ነው የምታውቀው። በጥበብ ነው የምታውቀው። በቆላስይስ መጽሐፍ ምዕራፍ 1 ከቁጥር 9 እስከ 12 በጸሎት ሶስተኛ በታደሰ አእምሮ የእግዚአብሔርን ፍቃድ ሰው ማወቅ የሚችለው በታደሰ አእምሮ። ሮሜ መጽሐፍ ምዕራፍ 12 ቁጥር 2። አራተኛ በቅድስና ህይወት በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 የእግዚአብሔር ፍቃድ የሚታወቀው አሁን የለ። የእግዚአብሔር ፍቃድ ለማወቅ ዝም ብለኛ ጋር እየመጣ ልማር አልማር፣ ልሂድ አልሂድ፣ ልቀመጥ አልቀመጥ፣ ላግባ አላግባ እያልክ አታስቸግረን። እኛን አታግባ ከፈለክ። እኛ ዝም ብለን መልክ ስንመርጥ እንዴት እንኖራለን? የቀይዳማ ቀጭን አጭር እያለ በምስጋና የምታመሰግኑ ሁኑ ፍቃዱን ታውቁ ዘንድ ይላል። ደቀ መዝሙር ነው የሚያደርግህ። ኦኬ ከዛ ሲቀጥል በቅድስና የመጨረሻው በጣም ወደው ቃል ነው ይሄ። ሰዎች ለምንድን ነው ከእግዚአብሔር ፍቃድ የሚወጡት? ሁለት ነገር፣ በራስ ወዳድነትና በተሳሳተ አመለካከት ጻፉ። ሰዎች ከእግዚአብሔር ፍቃድ የሚወጡት ለምንድን ነው? በሁለት ነገር ነው። በራስ ወዳድነት፣ በጣም ሰልፊሽ ከመሆን የተነሳ ሰልፊሽ ከመሆን የተነሳ። ሌላኛው ከአጠቃላይ በተሳሳተ አመለካከት። ለምሳሌ የእግዚአብሔር ፍቃድ ይቅር ባለ ማለት፣ በማማረር ፍቃድ፣ በቁጣ በበቀል
እነዚህ ነገሮች ሰዎች ከእግዚአብሔር ፍቃድ ይከብርበታል። እንዲህ ብላችሁ ጻፉ። በቃ እግዚአብሔር ይከብርበታል። መልካም ሰው ያደርጋል። ጻፉ። መልካም ሰው ያደርጋል። አሁን አንዳንዶቻችሁ ጃርት የሚያረጋችሁ ነገር ካለ በቃ እሱ የእግዚአብሔር ፍቃድ አይደል። እንደ ዝም ብሎ እየተነሳ እንደ ጉርጥ የሚያረጋችሁ ዝም ብላችሁ እንደው እየተነሳ መልካም ሰው ያደርጋል የእግዚአብሔር ፍቃድ። ቀጥላችሁ ጻፉ። መልካም ፍሬ ያፈራል የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ መልካም ፍሬ ያፈራል። እግዚአብሔርን የማያከብር የእግዚአብሔር ፍቃድ አይደል። ንጹህና ታማኝ ነው። ጻፉ። የእግዚአብሔር ፍቃድ ንጹህና ታማኝ ነው። የእግዚአብሔር ፍቃድ በፍርድ ቀን መልሳለሁ። የተረጋጋ ነው የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ አስተማማኝ ነው። ግትር አይደለም። ለምሳሌ ግትር አይደለም የእግዚአብሔር ፍቃድ። እቺ ጻፉ። ከፍ አድርጋችሁ ቦልድ አድርጉት። በማህበራዊ ሚዲያ ተዋውቆሽ በአንድ ወር ውስጥ ካላገባሽ የእግዚአብሔር ፍቃድ አይደለም። የእግዚአብሔር ፍቃድ ራሱ የእግዚአብሔር ፍቃድ አስተማማኝና የተረጋጋ ነው። ምን ያንቀሸቅሽዋል? የተረጋጋ ነው የእግዚአብሔር ፍቃድ። ጌታ ይባረክ። ቀጥሎ ላይ መጨረሻ ራሱ የፍቃዱ መንገድ የሚለው መጽሐፍ በአጠቃላይ በዚህ ቅኝት ውስጥ ማየት ትችላላችሁ። ራስ ወዳድነት የለበትም። አብላኝ ብቻ ምን ጋር የእግዚአብሔር ፍቃድ ጻፉ። ከፍ አድርጋችሁ ከመወሰን ጋር ስጠኝ ብቻ የሚል ሳይሆን ከመሆን ላካፍል የሚል እግዚአብሔር ፍቃድ አለበት። ወዳጆቼ ድጋሚ በደንብ አይኔ ውስጥ ይሁን። ከመወሰን ጋር ሳይሆን ከመሆን ጋር ነው። ከመሆን ጋር ነው። በቃ መልካም ሰው ከመፈለግ ጋር ሳይሆን መልካም ከመሆን ጋር ነው የእግዚአብሔር ፍቃድ። ዘርጉ እጆቻችሁ እንደዚህ በትንሹ ወደ እኔ እዩማ። እንደዚህ ዘርጉት በትንሹ። እግዚአብሔር አብ በልጁ በክርስቶስ እንደተተረከ ከዚህ ቀን ጀምሮ እያንዳንዱ መውጣትና መግባታችሁ ሰማይን የሚተርክ ይሆንላችሁ። በቀል እናንተ ቤት ተፈልጎ አይገኝ። ምሬት እናንተ ቤት ተፈልጎ አይገኝ። ተብሎ የእናንተ ቤት ልዩ የእግዚአብሔር መገኘት በቤታችሁ ይቆይላችሁ። ከጎረቤት ሶፋችሁና ፍሪጃችሁ ቴሌቪዥናችሁ ሳይሆን የእግዚአብሔር ሕልውና ይሆንላችሁ። አብርሃም ቤት የገቡ እንግዶች ቀትር ሆነው ገብተው ሳለ ማታም ሆነ ዘርጉጆቻችሁ አቤቱ ፍቃድህን አስተምረኝ። እኔ ያልኩት አይሁን አንተ ያልከው ይሁን። ልቤ ለፍቃድህ ጉልበቴ ለሐሳብ ይንበረከክ ዘንድ እንደዚህ እንዲሆንልን ተፈጸመ እንዳለ አዝረክርከ ነው ሳይሆን ፈጽመ ነው እንድናልፍ ጨርሼዋለሁ እንዳለ ጳውሎስ ጨርሼዋለሁ እንዳለ አንዱን ይዘን አንዱን ጥለን አንዱን አንጠልጥለን ሳይሆን ጨርሰን እንዲሆን በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ሃሌሉያ። ለእግዚአብሔር ለአምላካችን ክብር እናመጣለን።